ተችሏል ወደናስ ኤው ተፈታች እንኳን ደስ አላችሁ እኛን የሰደባችሁ ልጆች ብላችሁ ብትለጥፉ ፎቶአችሁን ለጥፌ ነው የምናገረው ከዚህ በኋላ በሁለት ድንጋይማ በሁለት ቢላማ አትበሉም በነገራችን ላይ ተስፍሽ እኔ ከዚህ በላይ ሰው ነበር የጠበቁት 18000 ለምንድን ነው ግን ሼር ማታረጉት ማለት ሼሩና ታፕታቡ እኩል አይደለም ስለዚህ ሼር ያረጋችሁ አይደለም ስለዚህ ፕሮፋይል ላይ በደንብ ሼር አድርጉትና ብዙ ሰው መስማትም ይሄን ቀን የሚጠብቅ ሰው አለ ያልሰማ አለ ስለዚህ ኢንሻአላህ እዚህ ያላችሁ ሰዎች ትንሽ ኮፒ ሊንክ ብታረጉ ጥሩ ነው ለምን ታፕታቡና ኮፒ ሊንኩ አይመጣጠንም እኛም ሰክተን ቪዲዮ ስላልሰ አዳርሱና ይዩት ወንድም ካሊድ ከቻልክ ሂድና አምጣልኝ ያሉ ግባና አምጣልኝ ዝም በሏችሁ እኮ ደክሞናል ዝም በሉ እያሏችሁ እኛ ደግሞ ሲደክመን ካላም በላይ ቀለለ ይሄን ከማድረግ ወደ ኋላ አንልም ግን ትልቅ ነገር ነው አሁን ይሄንም ተስፋ ማየት እውነት አንዳንድ ጊዜ ይሄ ቀን ይመጣል ወይ ብሎ እንኳን ማሰብ በራሱ ትልቅ ፈተና ነው የነበረብንና እንግዲህ አላህ ፈቅዶ ደግሞ ይሄን ቀን በማየታችን ይሄን ነገር በመስማታችን እንደ ቤተሰቦቿ ሁሉ እኛ አብረን በጋራ ተጨንቀን ከዛ በኋላ ደግሞ በብዙ መንገድ ደግሞ የሁላችንም ስም በዚህ ነገር ላይ በየቀኑ በተደጋጋሚ ባልተገባ ሁኔታ እየተነሱ ለሌሎችም ሁሉ ምሳሌ ሊሆን የሚችል ነገር አንዳንድ ጊዜ ምንም ነገር እውነት ሳይኖረን ባልተገባ ነገር የሰዎችን ስም የምናነሳ ሰዎች ሁሉ ትልቅ ትምህርት የሚሆነን እንደገና ለሌሎችም ማመዛዘን እንዳለብንም ማወቅ መስማት ማየትና መረዳት ሁሉም እንግዲህ ከግምት ውስጥ መግባት እንዳለበት በዚህ መረዳት እንችላለን ብለን እናስባለን ኢንሻአላህ ከሚቀጥለው ላይ በቀጣይ ሁላችንም የቲም ሌላ አባላት ተስፍሽ ከአውስትራሊያ አሲያ ከካናዳ ሚናወር ከዙዙ አቡአሚራ ከሳውዲ ሆነው እንዲሁም ደግሞ ሙቤ ሚዲያ ደግሞ ከጀርመን ከተለያየ ዓለም ተሰባስባችሁ ዓለምን ለዚህ ችህት አንድ ሌላ እንደ ሺ ሌላ ትታያለች ለብዙ እህቶች ለብዙ ሴት እህቶቻችን ምሳሌ ትሆናለች ተብሎ በዚህ መንገድ እየተደረገ የነበረው ርብርብ ዛሬ ፍሬ አፍርቶ ለሀገሯ የምትበቃበት ቀን ደርሶ እንግዲህ እኛም ይሄን በጋራ አንድ ላይ ሆነን ለማየት እየጓጓን እንገኛለን ስለዚህ ኢንሻአላህ ምናልባት አሁን ለሌሎች ኃላፊዎች ስልክ ደውዬ ወደዚህ የምታልፍበትን መንገድ ሬጅስትሬሽን ላይ ያው ሊስት ላይ በኢንተርናሽናል ህግ አይኦም የኢንተርናሽናል ኢሚግራንት ኦፊስ ሬጅስተር ማድረግ አለበት ስለተባለ ያው እንደ በእነሱ ምናልባት ለኛ አሁን በተለየ ሁኔታ ስለምናያት እንጂ እንደማንኛውም ሪፖርት ከሚደረጉ መሐላ አድርገው ስለሆነ የሚያዩት መመዝገብ ስለነበረባት ወደዛ መልሰዋት ነው የመጡትና በዚህ መሰረት ነው እንግዲህ ይሄ ነገር የነበረው ስለዚህ ኢንሻአላህ ከደቂቃዎች በኋላ ይሄ ነገር አብረን በጋራ የምናይ ይሆናል እንግዲህ ትግስት ሁሉ ጊዜ ፍሬዋ መንገድ ባልተገባ ነገሮችን እኛም ደግሞ ያልሐቅ ሌሎችም ደግሞ ሳውዲ የሚገኙ ኮሚቴዎችንም በተለያየ መንገድ ላነሳንበት ደግሞ አላህ እንግዲህ ቅሪባ መጠበቂያ ሌላ ነገር ስላጣን ነው ምክንያቱም የነበሩ ታሪኮች ምን እንደሚመስሉ የቱ ድረስ እንደተራመዳችሁ የቱ ድረስ እንደሄዳችሁ ለማያቅም ሰው እግረ መንገድም እነዚህ ሂደቶች ለመግለጽ ነው እኔ በደንብ ብናገር ደስ ይለኛል ግን አሁን እዚህ አንገታቸው ድረስ መጥተዋል መታገስ የሚችሉ አይደሉም የለፋነውን ነገር ያውቁታል እኮ ስንት ወር ሙሉም ስንደክም እንደነበርን ያውቁታል አሁን ፎሎ አድርጉት 19000 ሰዎች ወንድም ካሊድን ፎሎ አድርጉት አንደኛ ሁለተኛ እስኪ ታለንት ያላችሁ ሰዎች ካላችሁ ደግሞ አዝናኑን ግቡና ኮሜዲ ነገር አቅርቡልን ወዴትም እንሄደው ነገር የለም ካልወረደች ልንሰጣችሁ አንችልም ወዴትም አንሄድም አንዴ ገብተናል በዚህ አጋጣሚ ማስታወቂያ ያላችሁ ሰዎች ካላችሁ እየገባችሁ ማስታወቂያ ተናገሩ አትሊስት የተለየ ነገር እንትን ወንድም ካሊድ ፋውንዴሽን ፎሎ አድርጉት ሌላው በቅዳሜ የፊታችን ቅዳሜ እኔ ደግሞ በሎሚ ስኩል ተማሪዎችን 1200 ተማሪ አስመርቃለሁ እንግዲህ እነን ሳትፈልግም ስማው ምንም ላረጋ አልችልም ስራ ነው ስለዚህ
እንገናኛለን ማለት ነው። ቅዳሜ እንዳትቀሩላችሁ። መጥሪያ የደረሳችሁም ያልደረሳችሁም ኑና በዚህ በላይቭ ላይ ነው እንድትቀላቀሉ እንትን እንላለን። አቧሚራን እንዲያወራ ፈልጋለሁ እኔ። አቧሚራ ያውራ እስኪ አሁን ማውራት የሚችሉ ወንድምየው ቢያወራ አቧሚራ ቢያወራ ምናምን በቃ እናቶቻችን እዛ ያለችውን ድባብ ብናይ ይሄ ደረጃ እያዞረኝ ነው እኔን። 9 ሰዓት ሆናል እኮ ቤተሰብ 10 ሰዓት ነው ስራ የሚሄደው ትቆያለች እንዲያረላ ብላችሁ እያዞረኝ ነው የሚሄደውን ባየው ቁጥር እያዞረኝ ነው። ወይ ከፊት ለፊት አንዱ ካሜራውን ያዝና በዛው ጋር ንግግር ያደርግ። በቃ ወንድም ካሊድ ፊት ለፊት ሆነ አውራ። አሁን አቧሚራ እስኪ ናና አውራ። የሸጓው አቧሚራ አባት አቅራራብን እስቲ በቃ የባላት ጨንቆት። አሁን ወንድም ካሊድ ይመቻል ባለበት ቦታ ላይ ፎሎ ለማድረግ እሺ፣ በትንሹ ሲሆን ጠቅ አድርጉት። ትኩረታችሁን ወንድም ካሊድ ፋውንዴሽን ላይ አድርጉት። ፎሎ አድርጉት። እሺ ቀጥል። ጀግን ሸጋ ባላባት ሚውትን አንሳው። ሚውትን አንሳው። ሚውት ነህ። ሰማለው ወዳጆች። አዎ ትሰማለህ። ከይኔ ወጣ ይሄን ያባት እንዴት አባቱ የሚያምር ነው። አፍንጫው ራሱ ማን ነው? አቧሚራ ነው። አይ ሸጋው አባት ይነበር ያፈር ልብላለ ላበጤ አራስ ነው የሆንኩት። ሚስቱ ማዋለጃ ክፍል አስገብቶ እንኳን እንዳይሆንም ጭንቀት የለም። ወላሂ ማሜራ 3 ልጆችን ስትወልድ እንዲያልተጨነቀ ሲቀመጥ ነው መቆም የታወቀ። ቆይ ምን ነው ናፍቂያችሁ ነው አቧሚራ ያላችሁት ወይስ ሌላ ሀጃ ኖሯችሁ ነው? ሀጃ እንድትሰጠን ናፍቀንን መውጫ ላይ ነው ያለው። ከኋላ መውጫ ይላል ከኋላ ተስፍሽ ኢብሮ እየጻፈልህ ከስር ኢብራሂም ሄሎ ተገለብጠ ማንበብ ጀመርኩ። በሉ ብዙ አታሳጥኝ። እኔ መልኬ ላይንና እሱም ለምን ጥሩ አይደለም። ኦኬ 3000 ሰው ፎሎ አድርገዋል። በሉ ፎሎ አድርጉት። እሱንም እንግዲህ ያው ጀማው ሰላም አለይኩም ኢንሻአላህ ሰብሩ። ትንሽ ያው ዝም በሉ እያላችሁ እኛም ዝም አለን። እንግዲህ ይሄን ቀን ሁላችን በጉጉት የምንጠብቀው ቀን ነው። አልহামዱሊላህ አላህ ምስጋና ይገባው ለዚህ ቀን ለአላህ በቃን። ያው ብዙ ሰው ተብለዋል፣ ብዙ ተናግረዋል። ግን ያው ሁሉ ነገር ደግሞ አላህ ሲለው ነውና አላህ ደግሞ እህታችንን ኢንሻአላህ አሁን ገብታ በሰላም ምናየት አላህ ያድርገን። አብሽሩ። እዚህ ጋር ያሉት እህቱን ወንድሞቻችንን ፎሎ አድርጓቸው። በዚህ አጋጣሚ ደግሞ ኮፒ ሊንክ የለም። ለምን ኮፒ ሊንክ እንደማታደርጉ አቃል ታፕ እያደረጋችሁ ኮፒ ሊንክ ግን የለም። ማሻአላህ። ስለዚህ ትንሽ ኮፒ ሊንክ አድርጉ ጀማው። ያው አዙንም ሙሄ እኔ ግን ፎሎ አልደረግም እንዴ? እኔ ፎሎ አድርጉኝ ብዬ አላቅም። 20,000 ሰው እያለን ያው ገና 5,000 እንኳን ፎሎ አልደረግም። ሙሄ ኧረ ተው ፎሎ ልደረግ እንጂ ሙሄ እኔ የሚመርብኝ ኧረ ተው። ማሜ አሁን እኔና ተነሱና ኻሊድና ተልቆት ደርሳለች። ይኸው ልከፍት ነው እኮ ላኩልና ሪኩዌስት ላክልን በለው። ራሱን ይወጣው እኮ ያንተ ክፈት ማሜ፣ ያንተ ክፈት ማሜ። ላተልቀው ኻሊድና በለው የማሜ አስገባው። ኻሊድን በትልቁ ኻሊድን አስገባው። ተውት ማሜ። ኻሊድ እስከመጣ እስከዛ በትልቁ ኻሊድን አስገባው። እኔን በጎን አድርገኝ። የለም ስሪ ጻፍ ገስት ላይ ላክ የለም እያለ ነው። ኮሜንቱን ዝጋው። ይኸው ላከ። ኮሜንቱን ዝጋው። አስገባው ተስፍሽ ኮሜንቱን ዝጋው። ተውት እንጂ እኔ ማኔጅ ላድርገው ቤቱን። እሺ ልክ ነህ። ዩ አር ራይት። አይዋ አቤት ያዝ አንግዳል ካሜራህን ክፈተዋ። ኻሊድ ካሜራህን ክፈተው። ወይ ገና ወንድም ኻሊድ ካሜራህን ክፈት። ቆይ እየተነጋገረ ነው ገና ኢብሮ
እንዴ ሰው ገብቶ አለቀ አይደል እንዴ? እኔ ልስጥህ ወር ለሱ ልስበው እኮ ነው እሱን ልስበው ነው። ቆይ ወንድም ካሊድ ኤዲቲንጉን ለኔ ተውልኝ። የቱ ጋር ፍሬም እንዴት ማለት ሞዴሬተሮች በእናታችሁ ለኽወጣ እንዳይፈጠር ትንሽ ቆይቶ ይጠራል ካሜራው። لا حول ولا قوة إلا بالله ዋይ አዎ ይሰማል። ወንድም ካሊድ አዎ ትሰማለህ? ይሰማል አለ። እኔ ባላቸው እሺ በቃ አሁን ኦልሞስት ከደቂቃዎች በኋላ እህታችን የምትመጣው ፈረንጅ ይሄ ደረጃ ስንት ነው? እስቲ ቁጥር አንድ ወላሂ አዞረኝ እየቆጠርኩት ነበር። ከዚህ እንዳልወጣ ፈልጌ ነው። አትውጣ፣ አንተ አትውጣ። አምናችሁ ለመሐመድ ካሜራ አትስጡ። ጥሎ ነው የሚሮጠው። የእነሱ ሰራተኞች ታስቡ። 20 ሺህ ሰው አለ። ቀልብ ነው የሚያርፉባችሁ። ተጠንቀቁልኝ። አይ ባል ማሻአላ አልሐምዱሊላህ እህታችን ደርሳለች። ሰው ሄሎ ወላሂ ማሻአላ الحمد لله ማሜ ሚውቱን አንሳው። አንዳችሁ ሚውት ማሜ የወንድም ካሊድን ሚውት አንሳው። ማሜ ሚውቱን አንሳው። ሚውቱን አንሳው። አልሐምዱሊላህ ማሜ ሚውቱን አንሳው። አንሳላት አንተ
አክሴፕት ማድረግ አለባቸው። ሚውቱን አንሳው ማሜ፣ ሚውቱን አንሳው ወንድም ካሊድ ማሜ ሚውቱን አንሳው። አረ ቪዲዮውን እንደሱ አሳዩን እባካችሁ። ምንድነው እሱ? ማሜ ቪዲዮውን አስተካክለን እንትን በል። ለምን እንደው እንዳትሆኑም እናንተ ደግሞ ወይ ካሜራውን ለሌላ ሰው መስጠት ነው። በቃ ምንድነው አህመድ፣ እናንተ እዛ ያያችሁ ስለሆነ ነው። በስነ ስርዓቱ ለኛ አሳዩን። ማሜ ህፃናቱን አስተካክለና አንድ ጊዜ ተረዱን እንዴ ተረዱን። ማችል ከሆነ ሌላ ሰው ቀይር። አይደለም ተረብሸን ነው አይቻልም ተባለ እንዴ። ሰትሯት እባካችሁ። ኧረ ተውን። አንዳንዴ ሰትሯት፣ አልብሷት በስነ ስርዓቱ ማሜ ሰትሯት። እሺ አንዴ ንገራችሁ። እህቷ ታልብሳት። አንዴ ምነወር እህቷ ታልብሳት። በቃ ባይሆን ነገር ካለ ምንም የለም ሀቢብ። በቃ እህቷ ታልብሳት፣ ሂጃቧን ታስተካክልላት። እሺ ነው ተጠንቀቅላት። ሂጃቧን ትልበስ፣ ትሰተር። አንተ ምን ነበር ወደዛ ካሜራውን ለአቧሚራ ስጡት። የሚታይ አይደለም። እስኪ ሚውት አድርጉ። ሌሎቻችሁ ምንወር አንዳንድ ሰው ይዛችሁ በቃ ወደ መኪናው ትግባ። አታስጨንቁ። እንሄዳለን። እንትን ላይቭ አቁሙ ስለተባለ ላይቭ ይቁም። እንደ ሌላ ጣጣ እንትን እንዳይል ወደ መኪናው እስከሚሄድ ያቁ። ካሊድ ማናል መሐመድ ወይ አቧሚራ እሱ ነው አቁም። አይቀረጭ ራሱ ዝም በል ብሮ። በቃ ሚውት አድርገህ ቁጭ በል ብያለሁ። በቃ ብያለሁ። በቃ እነሱ ሚሉን መስማት አለብን። ሚውት አድርጋችሁ ቁጭ በል። መስማት አለብን። እዛ ቦታው ላይ የሚፈጠረውን እኛ እናውቅም። እየሄደች ነው። ከወጣች በኋላ የተቀረጸው ይታያል። ዳትስ ኢት። ተስፋዬ ድምፁ ራሱ አይሰማም እንደሚረብሽ ቦሌ ደርሻለሁ። ችግር የለውም። አሁን አውረድ ያላ ጎ ሶ እንትን አድርጓት። እናትና አባቷና አቧሚራና ወንድም ካሊድ ሆናችሁ እሷን ይዛችኋት በጥሩ መኪና ይዛችኋት ሂዱ። እንሄዳለን ሀቢቢ። ትንሽ ብቻ አየር ስጡን። እኛም ተረብሸናል። ወንድም አለም አብሽር። አሁን እኛ እዚህ እያወራን ነው። ተረጋጉ። በጣም እናመሰግናለን ብራዘር። ቴንክ ዩ ሶ ማች። በጣም ኤሊ ደውልሻለሁ። ቴንክ ዩ ደረጃ ከፍ ይላል። ኮሜንታተሮች ተንፍሱ። ማውራት ፍታቸው። ተስፍሽ ኧረ በለው
ما اشوف حبيبي ما يشوف شيء بيت بزاج الشاكس هلو هلو وي اكثر ما سيل دول عندي አንድ ሰው እኮ አደጋ ተነሳ ጋር ማታሪ ያለች በቃ ምንም ታሪክ ከባድ ነው 15 ዓመት ቆየች ምንም ፋሚሊ የለቀ ወላሂ ማንን ነው የምንጠይቀው ወና ወይና ምትባል ወይና ማ ቀይነች ወይና ያቺኛዋን ልጅም ይዛችኋት ሄዱ ታችኋት እንዳትሄዱ ያቺኛዋን ልጅም ጥላችኋት እንዳትሄዱ እየሄድን እኮ አይደለም ሀቢቢ ውጡ ተብለን ነው አይቻልም መቅረስ ተብሎ እኛ ወደ ለምን አትሰማኝም? ሙነወር እኔ የምልህ ነገር ሌላ አንተ የምትመልሰው ሌላ። ጠብቋትና አብራችሁ ሂዱ። 15 ዓመት ቤተሰብ የሌላትን ልጅ ሳታገኟት አትሂዱ። መርሃባ እነሱ የታሉ? ሙነወር ውስጥ ናቸው። እዛ ጋር ከወንድም ሀሊድ ጋር ናቸው። እሺ እኛን ስልክ ስለያዛችሁ ወደ ታች ብለው ነው። እሺ በምን አይነት መንገድ ነው ያችን የምናገኛት? አብራ ነው የምትመጣው። ጠብቋትና እሷ ትነግራችኋለች። ራሷ ትንገረን። አንድ ላይ ነው የሚሄዱት ማረፊያ። ስለዚህ ያንን ነገር አድርጉ። ኃላፊነት ለሰው ስጡ። በሞራል ተደስታችሁ እሷ ብቻ ተንጠላችሁ አትሄዱ። መራባሽ ይጠብቃለሁ። ማሜ አንተ ስለማታውቃት ብትጠብቅም ብቻን ፋይዳ የለውም። ልጅቱ ሳትሄድ ያረጋግታችሁ ጠይቋት መልኳን ምኗን። ልጅቱን እኮ በትክክል የምታውቃት እኮ ሌላ ነች እኮ አንዴ በትክክል የምታውቃት ሌላ ነች። የሌላ ወንድም ኻሊድ ያውቃታል። አንድ ጊዜ አለ እሱን አናግሩት። የሌላ ወንድም ጋችማ አንዴ ተረጋጋው። እየሰማሁሽ የሌላ ወንድም ያውቃታል እየተባልክ ነው። ኻሊድን ተስፋዬ ኻሊድ እንዲመጣ አድርገው። ኻሊድ የሌላ ወንድም አሁን የገቡትን ሬጂስተር የተደረጉትን እኮ ወንድም ኻሊድ አያውሚዎች ጋር ሄደን እኮ ቢሮ እናውቀዋለን። የሚያርፉበት ቦታ ይታወቃል። ሄዶ ፒክ ማድረግ ይቻላል ከጨረሰች በኋላ። ቆይ አንዴ መስማት እኮ ነው ያልፈልጉት። መስማት ነው ያልፈልጉት። ወንድም ኻሊድ ራሱ ስንት ቦታ እንደሚሆን ግራ ተስፍሽ ወንድሜ ወይ ምን ነው እኔ የሰማሁ ነው። በቃ አጅስት እናደርገዋለን። የሌላ ወንድም ያውቃታል። አንድ ሰው አስቀምጣችሁ እሷንም ማንም ሰው ስለሌላ ተቀበሏት እያልክ ነው አይደል? ባጭሩ ወንድም በቃ ሲምፕል አብሽር። ይሄ ሲስተም ውስጥ እናስገባውና እናደርገዋለን። እንዳትረሳው ምነው እና አበርቷቸው። አሁን ስሜታዊ የሆነች ስለሆነ እናቷንም በማየት ረጅም ጊዜ ስለ ያችሁትና እሺ፣ እሷ ሂድና እስቲ ትንሽ አሳዩን። እሺ አንተን ትረጋጋ። እሺ ካሜራም እንዳይሆን ያው በቃ አትሂዱ፣ ከዚህ በላይ አትሂድ። እዛው ጋር ቁምና እንትን በል አትሂድ፣ ክሎዝ አታድርገው። እሺ ተስፍሽ ተረዳኝ። አየህ በቃ አሁን ገባህ አይደለ? እኔ ገብቶ ካሜራውን ያስኩት እኔ ብላችሁ የምታስተምሩኝ ነገር እኮ ነው ግራ የሚገባኝ። እንዴት መቀረጽ እንዳለበት ምን አይነት ለሰው ሊያይ ነው ቁጭ ያለው አይደል? ከሩቅ ሆናችሁ ሃይላይት ተስፍሽ ነው እየተሳሳቡ ነው። አንተ ዝም በል ሚልህን ብቻ ስማኝ እስቲ ለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት ከሩቅ እያየናቸው አይደል? ይሄንን ነው የምንፈልገው። ትንሽ እየጠጋ አድርጋው ለሰው እንዲያይ ነው። እንዴ ስንት ነገር ተረባርቦ ነው ዋጋ የተከፈለበትን ነገር ለምንድን ነው እኛ ብቻ ነው የምትሉት? ዳትስ ኢት በቃ ይሄንን ነው የምንፈልገው። ወይኔ ወንድም ኻሊድ ደግሞ እንደው እኔ እኮ ለማንኛውም አትበርገግሽ ማሜ። እኔ አሳዩን። ለኛም እዛች ጋርም እኮ ካሜራማን እየቀረጸ ነው አይደል? ካሜራ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላው ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ለምን ማይክ ሰካክታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለሷ የለፋ ወንድሞች ናቸው። ብዙ ነገር የከፈሉ ናቸው። በቃ ማሜ እናመሰግናለን። በቃ ታሲ እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። የአንድን ነፍስ ማዳን እንግዲህ
በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው። አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎና የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊ የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት፣ እስር ቤት ቆይቶ መውጣት። ይኸው ልጃችንን አይታችኋል። ያሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈን መስመር እስኪዝገልን ድረስ ማውራት የምትፈልገው ነገር ካለ አውራ። ሚውትን አንስችላል። ሚውትን አንሳና ተናገር። በቃ ሁሉም እንዲረጋጉ ጊዜ እንስጣቸው እና ልጅቱ አላመነችም ልበል፣ አላመነችም መሰለኝ መግባቷ። ይኸውላችሁ አንድ ሰው አይደለም 13 ዓመት አንዱ እስር ቤት ቀላል አይደለም። ስለዚህ እሷ ያለችበት ሁኔታ አለ። ሁላችሁም ዱዓ አድርጉላት። አልሐምዱሊላህ እያላችሁ ዱዓ አድርጉላት። ውሸት ነው መሰላት። ይሄ በጣም የሚያሳዝን እኮ ነው። ቀላል ነገር አድርጋችሁ እንዳታዩት እሺ እህቶች ወንድሞች። እሷ ራሱ መረጋጋት አለ። ሚጮህ ነገር ማጋና አሲ አንቺ ጋር ነው ጻልስ ድምጽ በጣም ይረብሻል። እኔ ጋር የለም፣ እነሱ የለም፣ እዛው እነሱ ጋር ነው። እሷ እያለቀሰች ነው እኮ ያለችው። ተስፍሽ ያያት አይደል? አላመነችም። እሷማ እያለቀሰች ነው። ያ ኦኬ ጥሩ። ለማንኛውም አቶ ወንድሞቼ ይሰማል የኔ ድምጽ አሁን? አዎ ትሰማለህ። ቀጥል አቡ አሚር። ሰላም አለይኩም በሉ እንግዲህ አልহামዱሊላህ ثم አልহামዱሊላህ አላህ አግዞናል፣ ለዚህ በቅተናል እና ሁላችሁንም አመሰግናለሁ።